ወደዚህኛው ኃላፊነት ስመጣ እንደ ክልሉ ምክትል ርዕሰ መስተዳድር ቅድሚያ የምሰጠው ጉዳይ የክልሉ ሰላምና ጸጥታ የማስፈን የህዝባችንን ደህንነት የማረጋገጥ ጉዳይ ላይ እንደምሰራና ቅድሚያ እንደምሰጠው የገለጽኩት ጉዳይ ነበረ። ይሄንን ጥሬ መላው የክልሉ ህዝብ ተቀብሎ ለሰላም በየአካባቢው ሰላም ለማውረድ ጸጥታና የግጭት ችግሮችን ለመፍታት ላደረገው ጥረት እና ለመንግስታችን ለሰጠው ድጋፍ በክልሉ መንግስት ስም እና በግሌም እጅግ ከፍተኛ ምስጋና እንዳቀርብ ስለፈለኩ ነው። ይሄ ሰላም በጣም አስፈላጊያችን ነው፣ ተጠናክሮ መቀጠል ያለበት ነው። ህዝቡ በሰላሙ ተባብሮን አብሮን እስከ ቆመ ጊዜ ድረስ የማይፈቱ ማናቸውም አይነት ጥያቄዎች አይኖሩም። ተባብረን አብረን እንቆም። ግጭት ለማንም አይጠቅምም። ግጭት መልሶ ያው ህዝቡን ነው የሚጎዳው። ስለዚህ ግጭቶች እንዳይኖሩ፣ የሰላም መደፍረስ እንዳይኖር የክልላችን ህዝብ ከመንግስት ጎን ሆነው ከመሪ ድርጅቱ ጥሪ ተቀብሎ እያደረገው ላለው ነገር ደግሜ እጅግ ከፍተኛ ምስጋና ለማቅረብ ነው። በክልላችን ህዝቦች የሚነሱ ማናቸው ጥያቄዎች የመዋቅር ጥያቄዎች በጥናት በምክክር ከህዝቡ ጋራ በሰከነ መንገድ የህዝባችንን ዘላቂ ጥቅም በሚያስከብር መንገድ መፈታት አለባቸው። ስለዚህ ይሄ እንዲሆን ምቹ ሁኔታ እንፈጥራለን፣ እንመካከራለን ብለናል። በተባለው መሰረት ጥናቱም የተጠና ጥናት አለ። መሪ ፓርቲው ኢህዴን ያስጠናው ጥናት በየደረጃው ምክክር እየተደረገበት ነው፣ ከህዝብ ጋር ምክክር እየተደረገበት ነው። ስለዚህ ማናቸውም አይነት ጥያቄዎች በተለይ ከመዋቅር ጋር የተያያዙ ጉዳዮች በሰከነ መንገድ ተመካክረንበት ህዝቡ የተሻለ ወደፊት የሚወስደው የህዝቡ የልማት የመልካም አስተዳደር የፖለቲካ ኢኮኖሚ ተጠቃሚነትን የበለጠ በሚያጎለብት መንገድ ተመካክረን የሚፈታበት ሁኔታ ለማየት ጥረት እየተደረገ ነው ያለው። አንዱን ለአንዱ ጥቅም ለሌላው ጉዳት ተደርጎ መወሰድ እንደማይገባው እና ህገ መንግስቱ የፈቀደውን መብት ሰላማዊና ዴሞክራሲያዊ በሆነ መንገድ እንዲረጋገጥ የመስራት ኃላፊነታችን እንደ ክልል መንግስት ይሄንን የምንወጣ እና ለዚህም ድጋፍ እያደረግን እንደሆነ ይሄንኑ በምክር ቤትም ቀርቦ ውይይት ተደርጎ መግባባት የተፈጠረበት ነው። ስለዚህ ይሄ በጣም ለሰላማችን አስፈላጊ ጉዳይ ስለሆነ ህዝቡ በነጻ መንፈስ እንዲወስን ማድረጉ እና ለዚህ የተመቸ ሁኔታ ነገ ምን ውሳኔ ይዞ እንደሚመጣ አናውቅም። ሲዳማ ህዝብ የሲዳማ ብሔር አሁን ባለው በክልል አደረጃጀት ሊቀጥል ብሎ ሊወስን ይችላል። አይ ደግሞ የራሴ ክልል ያስፈልገኛል ብሎ ሊወስን ይችላል። እኛ የህዝብን ውሳኔ የማክበር ዴሞክራሲያዊ ባህል ልናጎለብት ስለሚገባና ይሄ እንዲሆን የክልሉ መንግስት ጠንክሮ የሚሰራ እንደሆነና በዚህ ክልል ውስጥ የሚገኘው በሲዳማ ብሔር በሚኖርባቸው አካባቢዎች የሚኖር ህዝብ ሁሉ የመወሰን መብቱን ተጠቅሞ የሚወስነውን ውሳኔ ግን እንደ መንግስት እንደምናከብር ነው በጉባኤም አቅርበን የተግባባንበት። በዚሁ መሰረት አሁንም አብሮነቱ እንዲጠናከር ከተማችን የመንግስት አደረጃጀቱ ወደ የትኛውም ስያሜውን ቢቀይር ወደ የትኛውም አደረጃጀት ቢሆን ዋናው ህዝቦች ለህዝቦች የተመቸ አካባቢ የመፍጠር ጉዳይ ነው። ስለዚህ አብሮነትን የማስቀጠል ጉዳይ ነው እና በዚህ መንገድ አሁን እንዳለን ሰላማችንን ይዘን ለዘመናት አብረን እንደመጣን ሁሉ ተያይዘን አብረን የምንኖርበት ሁኔታ እንዲኖር በሲዳማ ብሔር ጋር ተያይዞም አንዱን የሚጠቅም አንዱን የሚጎዳ ውሳኔ እንዳልሆነ ህዝቡ ግንዛቤ እንዲወስድና ለተግባራዊነቱ ለሰላማዊ ሂደቱ ሁሉም የሚጠበቅበትን ኃላፊነት እንዲወጣ ምክር ቤቱ አስቀድሞ ከዛ ከህዝቡ ውሳኔ አስቀድሞ የወሰናቸው ጉዳዮች የሉ የክልል ጉዳይ አውጇል የሚልም አንዳንዶቹ ክልሉን አስቀድሞ ክልሉ እንደወሰነ አድርጎ የማሰብ ነገር አለ። አይደለም። ክልሉ ከወሰነ ህዝቡ መለየትን ከወሰነ መለየትን ሲባል በራሱ ክልል የመደራጀት ፍላጎቱ በድምጽ ውሳኔ መሰረት ካረጋገጠ ነባሩ ክልልና በሚቋቋመው ክልል መካከል ስለሚኖር ግንኙነት ነው በምክር ቤቱ ምክክር የተደረገበት። እንደዚሁ ደግሞ ሁለቱም ክልሎች ጊዜያቸው ሽግግር ጊዜውን እስኪጨርስ ነባሩ ክልል መቀመጫውን እዚሁ ሐዋሳ ሆኖ የሚቀጥልበትን የሽግግር ጊዜውን ስሙዝ ለማድረግ በጣም ጤናማ እና ምንም አይነት በህዝቦች መካከል ቅራኔ የማይፈጥር እና በሁለቱ መንግስታትም አብሮነታቸውን በሚያጠናክር መንገድ መፈታት እንዳለበት
ታሳቢ ያደረገ ህግ ነው የወጣው። የንብረት ክፍፍሉም እንደዚሁ በሁለቱም ህዝቦች መካከል የነበረውን አንድነት አብሮነት ለዘመናት በክልል ተለያይቶ ቢወጣም ነገም አብረን የምንኖር ህዝቦች ስለሆንን አብሮነታችንን በማይሸረሽር ፍትሃዊ በሆነ መንገድ በግልጽነትና መርህን መሰረት ባደረገ መንገድ ክፍፍል ልናደርግ መዘጋጀታችን ይሄ ደግሞ ምርጫው ድምፀ ውሳኔው ከመሰጠቱ በፊት ምርጫ ቦርድ በዚህ ጉዳይ ላይ መክራችሁ ሀሳብ አምጡ የሚል ጥያቄ ስለነበረው ያንን ለማመቻቸት ተብሎ የተወሰነ እንደሆነና በዚህ ምክንያት ማንም ተጎጂ እንደሌለ መላው ክልላችን ህዝቦችም ተጠቃሚ የሚያደርግ ግጭት ሳይፈጠር በሰላማዊ መንገድ አብሮነታችን በሚያጠናክር መንገድ ስራውን ለመምራት ታስቦ እየተደረገ ያለ ዝግጅት እንደሆነ እንዲወሰድ ያስፈልጋል። እንግዲህ በቃል በገባው አሁን 1 ወር ከ15 ቀናት ነው። በዚህ ጊዜ ውስጥ የተጓተቱ የልማት ስራዎች ለመስራት እቅዶቻችን ፈትሸን ስራ ውስጥ ያልነበሩ ተቋማት ተጠናክረው ወደ ስራ የሚገቡበት ህብረተሰቡ በተሟላ መንገድ ወደ ልማት ስራው የሚገባበት ሁኔታ ለመፍጠር ጥረት እያደረግን ነው እና መጪው ጊዜ ለኛ የተሻለ የተስፋ ጊዜ ነው። ሀገራችን የጀመረችው የለውጥ ጉዞ አለ። ያ የለውጥ ጉዞ በተለይ የኛ የደቡብ ብሔር ብሔረሰቦች ህዝቦች አጋር ሆነው አለኝታ ሆነው ይሄንን ሀገራዊ ለውጡ መደገፍ ያስፈልጋል። ስለዚህ አሁንም ደግሜ የምለው በሰከነ መንገድ እየተመካከርን ክፍተት ካለም እየተነጋገርን መሄድ ያስፈልገናል። ሰላማችንን መጠበቅ ያስፈልገናል። የሰራተኛ ክፍፍል ተደርጓል፣ ግን በወረዳዎቹ መካከል አለመግባባት ስለነበረ እነሱም ተጨማሪ የወረዳ የአደረጃጀት ጥያቄ እያቀረቡ ስለነበረ ወደ ዞን ደረጃችን ከፍ ማለት አለበት የሚል ጥያቄ እያቀረቡ ስለነበረ በዛ ምክንያት ወደ የትኛውም ያልተካለሉ ሰራተኞች ነበሩ እና በዛ ምክንያት ደሞዛቸው ተቋርጦ ቆይተዋል። በጣም ተጎድተዋል እንደ ሰራተኛ። ይሄ መሆን ያልነበረበት ጉዳይ ነው። ወደ ተመደቡበት ወረዳ ሄደው ወይም ደግሞ ወደ ወረዳዎቹ ሰራተኞቹ ለመቀበል ፈቃደኝነት አሳይተው ከዛ በኋላ ያለውን የመዋቅር ጥያቄያቸው ማቅረብ ይገባቸው ነበረ እና ይሄን ባለማድረጋቸው ባለቤት ደሞዝ የሚከፍላቸው በማጣታቸው ምክንያት የተቸገሩበት ሁኔታ አለ። ለተወሰነ ጊዜ በሌላ መልኩ ክልሉ ማኔጅ ለማድረግ ሞክሯል። በሌላ በኩል ገንዘቡ እንዲያገኙ በሌላ ዞን በኩል ግን አሁን ይሄን ጉዳይ ለመፍታት ኦልሬዲ ከወረዳዎቹም ጋር የተግባባን ስለሆነ ያልተከፈላቸው ደሞዝ ጨምረን እንከፍላለን። ቋሚ ምደባቸውንም የሚያገኙበት ሁኔታ እንፈጥራለን። ለተፈጠረው ነገር በጣም እናዝናለን። የክልሉ መንግስት ግን ሰራተኞቹ ለአንድም ቀን ቢሆን እንዲጎዱ ደሞዝ እንዲያጡ አይፈልግም። በህዝቡ ውሳኔ መሰረት እዚህ አካባቢ የነበረው እንደምታውቁት ኮንሶ ራሴ ችዬ ዞን መውጣት አለብኝ በሚል የረጅም ጊዜ ጥያቄ ነበረው። ያ ጥያቄ ሲመለስ ቀሪዎቹ አብረው የነበሩቱ ወደ ነበሩበት የልዩ ወረዳ አደረጃጀት እንዲመለሱ የክልሉ መንግስት ውሳኔ አስተላልፈዋል። ነገር ግን በዛ ውሳኔ ደስተኛ ስላልሆኑ ፌር አይደለም፣ ፍትሃዊ አይደለም ብለው ስለ ጥያቄ እያቀረቡ ስለሆነ በዛ ምክንያት የሰራተኞቹ ድልድል ሎኬሽናቸው ወዴት እንደሚሄዱ ስላልታወቀ የተፈጠረ ችግር ነው። ስለዚህ ደሞዛቸው ማግኘት አለበት። በአጭር ጊዜ እንፈተዋለን። ወረዳቸው ለቦታውም እስኪወሰን ክፍያው የሚያገኙበት ሁኔታ የክልሉ መንግስት በትኩረት የሚሰራ ይሆናል ማለት ነው። ከውሳኔ አኳያ እንግዲህ ክልሉ መንግስት አንዱ የመከረበት ጉዳይ ሪፈረንደሙ የማስፈጸም ጉዳይ ነው። ሪፈረንደሙ ለማስፈጸም ደግሞ ያው የሚያስፈልጋሉ የተባሉ ቅድመ ሁኔታዎችን በዝርዝር አይተዋል። ቅድም እንዳልኩት በምርጫ ቦርድም በህዝቡ ውስጥ ውጥረት እንዳይፈጥር፣ ቅሬታ እንዳይፈጥር ማለት ስጋት እንዳይፈጥር በእነዚህ ጉዳዮች ላይ እልባት ይሰጥ የሚል ጥያቄ ስለነበረ ያንን አቅርበን አስወስነናል። ለምክር ቤቱ አቅርበን ምክር ቤቱ ደግፎታል፣ ተቀብሎታል። በዛ መሀል ደግሞ ጥያቄ ያቀረቡ ሌሎች ዞኖችም ነበሩ፣ ሌሎች አካባቢዎችም አሉ የክልል ጥያቄ ያቀረቡ። ይሄ ክልል ጥያቄ ያቀረቡ አካባቢዎች ቅድም እንዳልኩት ጥናት ተደርጎ ከህዝቡ ጋር ምክክር እየተደረገበት ነው። ከፖለቲካ ሊቃኖቹ ጋር፣ ከምሁራን ጋር፣ ከህብረተሰቡ ጋር፣ ከወጣቶች ጋር ምክክር እየተደረገበት ነው። በዛ ምክክር መሰረት መጨረሻ ላይ በሚደረሰው ድምዳሜ መሰረት እልባት የሚያገኝ ነው የሚሆነው። ስለዚህ የተተወ ወይም የተረሳ ጉዳይ አይደለም። በዚህኛው ጉባኤ አስቀድሞም ለምክር ቤት ጉባኤም የጥናቱ ግኝት ቀርቦላቸው ምክክር አድርገውበታል።
ስለዚህ እንዳልኩት ሁሉ ነገር ጊዜ ያስፈልጋል። ሁሉ ነገር በጊዜ ሂደት ውስጥ እየተመካከርን እየተነጋገርን ወደ አንድ ልባት የሚመጣበት ሁኔታ ይፈጠራል እና ስቲል ሂደት ላይ ያለ ጉዳይ ስለሆነ ክቡር ጠቅላይ ሚኒስትራችንም በእነዚህ አካባቢዎች ከህዝቡ ጋር ምክክር አድርገዋል። እንደ ሀገርም ለጀመርነው እንቅስቃሴ እንዲያገዝ ህብረተሰቡ በትዕግስት ነገሮችን በጥልቀት ፈትሾ ጊዜ ሰጥቶም እንዲያያቸውም ጥሪ አቅርበዋል። በዛው መሰረት ፓርቲያችን የደቡብ ኢትዮጵያ ህዝቦች ዴሞክራሲያዊ ንቅናቄ ማስጠንቶ ምክክር እየተደረገ ነው። ስለዚህ የህዝቡ የሚበጀውን እና ለወደፊት ህይወቱ የተሻለ ነው ብሎ የሚያምነውን ነገር በሰከነ መንገድ ስለሚወስን ያንን የህዝቡ ውሳኔ ተቀብሎ ደግሞ ምክር ቤቱ የማስፈጸም ኃላፊነት ስለሚወጣ በሂደት ላይ ያለ መሆኑን ለመግለጽ ነው። ከክልሉ ውሳኔ ጋር ተያይዞ አሁን ሪፈረንደሙ ከማካሄድ ጋር ተያይዞ የተነሱ ጥያቄዎች አሉ። አንዱ ሪፈረንደሙ ለማካሄድ የሚያስፈልግ ምቹ ሁኔታ በእናንተ በኩል ተፈጥሯል ወይ ነው። ይህን በእኛ በኩል ምርጫ ቦርድ ጠየቀን 3 ጉዳዮች ነበሩ። አንዱ የሽግግር ጊዜው ምን ያህል ይሆናል፣ እሱን አስቀምጡ፣ አስቀድሞ ከአሁኑኑ ከህዝበ ውሳኔው በፊት በዚህ ጉዳይ ላይ ምክር ቤቱ መክሮበት የውሳኔ ሀሳብ ይስጠን የሚል ነው። ሁለተኛ የንብረት ክፍፍሉ ምን ይሆናል፣ በኋላ ያው አላማው ምንድነው ግጭት የሚያስከትል አለመግባባትን የሚያስከትል እንዳይሆን ሰላማዊና ህጋዊ በሆነ መንገድ መፍታቱ አስፈላጊ ነው ብሎ ስላመነ ነው እና በዚህ ጉዳይ ላይም በንብረት ክፍፍሉ ምን አይነት መንገድ እንደምትከተሉ እንድታሳውቁን፣ ህዝበ ውሳኔ በሚደረግበት አካባቢ የሚኖሩ ሌሎች ብሔር ብሔረሰቦች ህዝቦች ጉዳይም እንድታሳውቁን፣ እንዴት ነው ማኔጅ ሊደረግ የሚችለው፣ እንዴት ነው የሚሆኑት፣ እጣ ፈንታቸው ምን ይሆናል የሚል አይነት ጥያቄ ነው የነበረው። በእነዚህ ጉዳዮች ላይ ምክር ቤቱ ቀርቦለት ውይይት አድርጓል። የሽግግር ጊዜው እንግዲህ እንደ ክልል አንድ ክልል የነበረው 2 ሆኖ ሲወጣ ለኢትዮጵያ ለመጀመሪያ ነው። 2 ሆኖ የሚወጣ ከሆነ ወይም ሪፈረንደም ሲካሄድ ለመጀመሪያ ነው። ውጤቱ ምን ይሆናል የሚለው አናውቅም፣ መገመት አንችልም፣ ህዝቡ ነው የሚወስነው። ግን የሪፈረንደም ሲካሄድ ለመጀመሪያ ነው። ሪፈረንደም ሲካሄድ የመጀመሪያ እንደመሆኑ መጠን ድምፀ ውሳኔ ማሰጠቱ ችግር ላይሆን ይችላል። ከድምፅ ውሳኔ በኋላ የሚመጣው ነገር ምን ይሆናል የሚለው ልምዱ የለም። ስለዚህ ልምዱ የለም። የሌሎች አገሮች በዚህ ላይ ልምድ ያላቸው አገሮችም ኤክስፒሪያንስ ለመውሰድ ተሞክሯል፣ ለማየት ተሞክሯል። አትሊስት በጽሁፍ ደረጃ በአካል ምክክር ባይደረግም ልምድ ለመውሰድ ተሞክሯል። ስለዚህ ለሽግግሩ የሚሆን በቂ ጊዜ ሊኖር ይገባል ተብሎ እስከ 10 ዓመት መሆን አለበት ተብሎ ተወስኗል። እስከ 10 ዓመት ሁለቱ መቀመጫቸው እዚህ ይሆናል ነው። እስከ 10 ዓመት ማለት ግን 1 ዓመትም ነው 10 ዓመትም ነው። በጉባኤም ላይ እንዳቀረብኩት ግን ማሰብ ያለብን መንግስት ብድግ ብሎ ሄዶ ቢሮ ማቋቋሙን ብቻ አይደለም እናስበው። ማሰብ ያለብን ሰራተኞች አሉ፣ ነዋሪዎች አሉ፣ እዚህ ሀብት ንብረት ያፈሩ ቤተሰብ ያፈሩ አሉ። ስለዚህ ሶሻል ክራይስ የሚያስከትል መሆን አለበት እና ሶሻል ክራይስ እንዳያስከትል ተጽዕኖ እንዳይፈጥር ማድረግ ያስፈልጋል። እንደገና ደግሞ ማዕከሉ የት ይሆናል ኢንኬዝ ማለትም አሁን ሲዳማ ራሱ ችሎ በክልል የመደራጀቱ ጉዳይ ቮት ካረገና ከወሰነ ማዕከሉ የት ይሆናል፣ የነባሩ ክልል የት ይሆናል የሚለው መለየት አለበት፣ በጥናት መለየት አለበት እና በቀሪዎቹ ብሔር ብሔረሰቦች ስምምነት መሆን አለበት፣ በውይይት መወሰን አለበት። ስለዚህ ጊዜ ይፈልጋል ምክክር፣ ፖለቲካል መግባባት ለመፍጠር ከህዝቡም ጋር መግባባት ለመፍጠር እና ሳይንሳዊ በሆነ መንገድ በባለሙያ አስጠንቶም ለማቅረብ ጊዜም ይፈልጋል። ከዛ ደግሞ ግንባታዎች አሉ። ግንባታዎቹ ደግሞ ጊዜ ይወስዳሉ። ግንባታው ለማካሄድ ብቻ ሳይሆን ግንባታው ለማካሄድ የበጀት ጉዳይም አለው። ይሄ በጀት ያስፈልጋል። ይሄ በጀት የክልሉ ሀብት በሀብት ክፍፍሉ ውስጥ ያየ ነው። የክልሉ የነባሩ አሁን ያለው ክልል ሀብትና ዕዳ ተመዝግቦ ባለን ሬሾ መሰረት እንከፋፈላለን። ስለዚህ ሲዳማ ክልል ሆኖ ከወጣና ያሉ ንብረቶች ወደዚህ የሚቀሩ ከሆነ ከዚህ የሚከፈል በጀት ይኖራል ማለት ነው አዲሱ ክልል ለመገንባት። ስለዚህ ያም ራሱ ጊዜ ይፈልጋል፣ ገንዘብ ይፈልጋል ማለት ነው እና 10 ዓመት ስንል 10 ዓመት አዋሳ ላይ ቁጭ ብለን ሁለት የተጣረሰ ነገር አለ። እዚህም ላይ ሰዎች ያው ኦፒኒየን ስለሆነ ወይም አስተሳሰብ ሀሳብ ስለሆነ እናከብራለን። አንዱ
እንዳልኩት ለምንድነው በቃ ክልሉ ከወሰነ በኋላ ለምን ከዚህ በላይ ጊዜ እዚህ እናጠፋለን ብድግ ብለን ለምን አንሄድም ብሎ ይላሉ። ይሄን ለሚያነሱ ወገኖች እንዲያጤኑት መፈልገው ቅድም እንዳልኩት ቢሮ ሄዶ ቢሮ ተከራይቶ የመግባት ያህል ብቻ አይደለም የሰራተኛውንም እንዳልኩት ደግሞ ማዕከል የመምረጡንም የመመካከሩንም የመሳሰሉት ጊዜ ሪዝኔብል ሆነ ወይም ፍታው የሆነ ጊዜ እንደሚፈልግ ማየት ያስፈልጋል። ዴዋን ግን መጀመር አለበት ብዬ አምናለሁ። ዴዋን መጀመር አለበት ውጤቱ ሳይመጣ አሁን እዚህ ብዥታ ውስጥ መግባት ስለማያስፈልግ ነው። ዴዋን ግን ይሄንን መጀመር አለበት። ለዚህም የምንሰራበት ይሆናል። ስለዚህ መፍጠን አለበት የሚሉ ወገኖች ያለውንም ሁኔታ ነባራዊ ሁኔታም እንዲያጤኑት ለማየት እፈልጋለሁ። አንዳንዱ ደግሞ ለምን አይወጡም የሚልም አለ። በመክፋት መንገድ የሚያስበው አለ። በመክፋት መንገድ የሚያስበውም ሰው አብሮነታችንን ቅድም እንዳልኩት ለብዙ ጊዜ አብረን ኖረናል፣ ወደፊትም አብረን የምንኖርናል። የአብሮነታችንን በማይሸረሽርና የህዝቦች ትስስር በሚያጠናክር መንገድ መታሰብ አለበት በቅድሚያ። ከዛም በላይ ደግሞ መቆየቱ ለነባሩ አሁን ለአዋሳ ከተማም ቢሆን ለማንም እያንዳንዱ ግለሰብ ቢያንስ ደሞዙ ኢንቨስት ያደርጋል። ተቀጣሪ ቢሆን እንኳን ደሞዙ ኢንቨስት ያደርጋል። ኢንቨስትመንት ነው ማለት ነው። ሌላም አገልግሎቶች አሉት። ስለዚህ ጥቅም እንጂ ጉዳትም የለውም በመቆየቱ። እዚህም ላይ መውጣት ለምን የሚል ነገር ማየት ያስፈልጋል። አረዘመም ወይ ለሚለው ግን ቅድም እንዳልኩት ስራው መጀመር አለበት በጊዜ። መቼ ይሆናል የሚለው ግን በወቅቱ የሚኖረው ምክር ቤት ይወስነዋል ማለት ነው። መቼ ነው የሚሆነው? ይበቃናል እንውጣ ካለ በማንኛውም ጊዜ ለመውጣት የመወሰን ስልጣኑ የክልሉ መንግስት ይሆናል ማለት ነው። ግን ከወዲሁ ዘግተን ካመጣ ነው ከወዲሁ በዚህ ጊዜ ነው የምትወጣው ብለን ደግሞ በጣም አሳጥረን ጊዜ ካስቀመጥን ሌላ ለግጭት ምክንያት የሚሆን ነገር እንዳይፈጠር የሚል ሀሳብ ስላለ ነው። ከዚህ በኋላ ስለሚኖረው ክልል ውስጥ መተማመን ይቻላል ወይ? በእኔ እምነት መተማመን አለብን ነው ብዬ ማስበው። መተማመን አለብን፣ መመካከር አለብን እና በተቻለ መጠን በየጊዜው አንድ ቦታ እየመሰረትን ሌላ ቦታ የምንሄድበት ሁኔታ መፈጠር ያስቸግራል። ስለዚህ አብሮነታችን አብሮ የሚቀጥል ከሆነ ቅድም እንዳልኩት ሌሎች ጥያቄዎችም ስላሉ ማለት ነው። ሌሎችም አሁንም የክልል ጥያቄ የሚያቀርቡ አሉ። እነዚህ ህዝቦችም መደመጥ አለባቸው። የእነዚህ ህዝቦችም ጥያቄ ሂደቱን ተከትሎ መተማመን ያስፈልጋል። ኢንኬዝ ተስማምቶ አብሮ ሊቀጥል ካለ ደግሞ ወደፊት በሚያቋቁመው ማዕከል ተግባብቶ መሄድ ይኖርበታል ማለት ነው። ተግባብቶ መሄድ ይኖርበታል። የህግ ማዕቀፍም መዘጋጀት አለበት። የህግ ማዕቀፉም ይኖራል ብዬ አስባለሁኝ። ስለዚህ ይሄንን ያው ሲደርስ ምን መክርበት ይሆናል ማለት ነው። ህዝበ ውሳኔው በጊዜ ይካሄዳል ወይ ለሚለው ምርጫ ቦርድ ቢመልሰው ጥሩ ነው። በእኛ በኩል ግን የተባሉ ነገሮች ምላሽ ሰጥተናል። ለተባሉ ነገሮች ምላሽ ሰጥተናል። አንድ ሳምንት ጊዜ ተገፍተዋል። የተባሉ ጉዳዮች በምክር ቤት መጽደቅ ስለነበረባቸው ነው። ወደ ምክር ቤት የሚቀርቡ ስለነበሩ ምክር ቤት ለመጥራት ጊዜ ወስደዋል። ስለዚህ በዛው መሰረት ምክር ቤት ጠርተን ረቂቅ ህግ አቅርበን ምክር ቤቱ አጽድቆልናል። ስለዚህ ምርጫ ቦርድ ላቀረባቸው ጥያቄዎች መልስ ሰጥተናል። ያው ዝርዝር ስራዎች መሰራት እንዳለባቸው እንደተጠበቀ ሆኖ ዝርዝር ስራዎች ለማስፈጸም የንብረት ክፍፍሉም የዚህ ቅድም በደንብ ያልዳሰስኩት ሌሎች ብሔር ብሔረሰቦች በክልሉ ህዝበ ውሳኔ በሚካሄድበት አካባቢ የሚኖሩ ብሔር ብሔረሰቦች ኢትዮጵያውያን ናቸው። በኢትዮጵያ ህግ መሰረት የሚመራ ነው። በህገ መንግስቱ መሰረት የሚመራ ነው። የትም ዜጋ ማንኛውም ዜጋ የትም የመኖር ሀብት የማፍራት ሀብቱን በነጻነት የመጠቀም እና ባለበት ሆኖ ፖለቲካዊና ኢኮኖሚያዊ ተጠቃሚነቱን የማረጋገጥ ፍትህ የማግኘት የመሳሰሉ መብቶች በህገ መንግስታችን የተረጋገጠ ጉዳይ ነው። ስለዚህ ይህንን አጽንተናል። አሁንም ባወጣነው ህግም ላይ እችኑ ነው ያጸና ነው። ሌላ የተለየ ነገር የለው። ህገ መንግስታችን ላይ የነበረው ህገ መንግስታችን መነሻ አድርገን ደግሞ የደቡብ ብሔሮች ብሔረሰቦችና ህዝቦች ክልል ህገ መንግስት ላይ የሰፈሩትን አጣቅሰን እነዚህ መብቶች ጸንተው እንደሚቀጥሉ ክልል በመሆኑ ምክንያት የሚቀር ነገር እንደሌለ የመጀመሪያው ጉዳይ ሁሉም ህዝብ በዚህ ጉዳይ ላይ የመወሰን መብቱ ይጠቀማል ማለት ነው። ከወሰነና ልለይ ብሎ ካለ በአብላጫ ድምጽ ከተወሰነ በክልል ሊደራጅ ብሎ ከወሰነ በዛው ባለበት ደግሞ በህገ መንግስቱ መሰረት ሰርቶ ይኖራል ማለት ነው። የደቡብ ህዝቦች በየትኛውም የሀገሪቱ ጫፍ ሄደው ሰርቶ እንደሚኖሩ አሁንም እዚህም ሰርቶ ይኖራሉ እና ብዙ ችግር ሆኖ አልታየንም። ለዚህም እንዲሆን ደግሞ ኦልሬዲ በህጉ መሰረት ደግሞ ሞር አጽንኦት እንዲሰጠው አስቀምጠናል። ስለዚህ ስለ ንብረት መልሰናል፣ ስለ ሌሎች ብሔር ብሔረሰቦች መልሰናል፣ ስለ ሽግግር ጊዜውን መልሰናል።
ከዛ በኋላ ኦፕሬሽኑን ለማስፈጸም ማለት ህዝበ ውሳኔው ለማስፈጸም እንደ ክልል መንግስት አካባቢው ሰላም እንዲሆን ህዝቡ በተረጋጋ መንገድ ድምጽ እንዲሰጥ ከህዝቡ ጋራ የዞኑ አመራር አስተዳደርም የከተማ አስተዳደሩም በሰፊው ከህዝቡ ጋር እየሰሩ ነው። አሁን እንደምታዩት ድባቡ ሰላማዊ ነው እና ምክክሩን ማብዛት ነው። መገፋፋቱ ወደ ልዩነት የሚወስዱን ነገሮችን ትተን ወደ አንድነት የሚያመጡን ነገሮች ያጎላናቸው ከመጣን ዛሬም እንግዲህ መጽሐፍ ስንመርቅ መደመር ያልነው በአስተሳሰብም ወደ አብሮነት አቃፊነት እንድንመጣ ካደረግን ብዙ የሚቸግር ነገር የለውም። ስለዚህ ዳግም ይራዘማል ወይ የሚለው በእኛ ምክንያት አትሊስት አይራዘምም። ሌሎች ምክንያቶች ካሉ ግን ምርጫ ቦርድ ራሱ የሚወስነው ይሆናል። ምርጫ ቦርድን ተክተን እዚህ መግለጫ መስጠት ስለማንችል ማለት ነው። በእኛ በኩል ግን በተቻለ መጠን በጊዜው እንዲካሄድ አስፈላጊው ድጋፍ እናደርጋለን ማለት ነው። በሲዳማ ብሔር ለክልል ምክር ቤት እና ለዞን ምክር ቤት ኦልሬዲ የተመረጡ መሪዎች አሉ፣ የምክር ቤት አባላት አሉ። ስለዚህ ባይ ዲፎልት እነዚህ ምክር ቤት ይመሰርታሉ ወይስ ምንድነው የሚሆነው የሚለው የህግ ጉዳይ ስለሚኖረው በዛ መልኩ እናየዋለን። ብዙ ችግር ይሆናል ብዬ አላስብም። ህጉ በሚያስቀምጠው መሰረት ተመካክረን የምናየው ይሆናል። ኮማንድ ፖስትን በተመለከተ እንደ ክልል መንግስት ግልጽ ማድረግ የምፈልገው አካባቢያችን በእኛው ችግር ምክንያት በክልላችን የጸጥታ ችግር ባለባቸው አካባቢዎች ማለቴ ነው፣ በእኛው ችግር ምክንያት ላለመረጋጋት ለግጭት ተዳርገናል። የሰው ህይወት ዋጋ ከፍለናል፣ ንብረት ወድመዋል፣ ዜጎች ተፈናቅለዋል። በመደበኛ ሁኔታ ሰላምና ጸጥታ ማስከበር አቅቶናል። ይሄ ለምን ሆነ ብለን ህዝቡ ቆም ብሎ እንዲመረምር ያስፈልጋል። ለምን ይሄ ሆነ፣ ተገቢ ነው ወይ ብሎ በጉዳዩ ላይ በደንብ መምከር ያስፈልጋል። ኮማንድ ፖስት ላይ የመጡ የሰራዊት አባላት መከላከያም፣ ፌዴራል ፖሊስም፣ የክልላችን ልዩ ኃይልም የህዝቡ ልጆች ናቸው፣ ሰው ናቸው። እነሱ እንደ ሰው ግጭት ባለበት አካባቢ ሄደው የህይወት ዋጋ መክፈል አይፈልጉም። የህዝቡ ሰላም ውሎ እንዲያድር እነሱ ጫካ በዝናብ በብርድ ጫካ ማደር አልነበረባቸው። ስለሚከፍሉት ዋጋ ማሰብ ያስፈልጋል። ዋጋ እየከፈሉ ነው። ዋጋ የሚከፍሉ ለህዝባቸው ሰላም ህይወታቸው ያጧል። ስለዚህ ለሰላማችን ለኛ ደህንነታችን የሚሰሩ ኃይሎች ናቸው ብለን የነዚህን ወገኖቻችን፣ ወንድሞቻችን፣ እህቶቻችን ዋጋ ከፍ አድርገን ክብር ካልሰጠነው በጣም ያስቸግራል። ስለዚህ የመጀመሪያው ጉዳይ እነሱ ለኛ እየለፉ ያሉ ናቸው። አሁን ህዝበ ውሳኔ ለማካሄድ ምቹ የሰላም ሁኔታ ከፈጠርን ስራ ያላቸው ናቸው እኮ። ብዙ ክፍተት ያለብን ሌላ ቦታ ብዙ ክፍተት አለብን። ግን ህግ የማይከበርበት ሁኔታ ከተፈጠረ፣ ወደ ግጭት የሚያመራ ሁኔታ ከተፈጠረ፣ ህዝበ ውሳኔው ለማካሄድ የሚወጡ ሰዎች በስጋት ውስጥ ከሆኑ፣ ደህንነታቸው ካልተጠበቀ ነው የሚያሰጋው እና በየአካባቢው ጸጥታ የሚያስከብር ኃይል ስላለ ህዝበ ውሳኔው ለመስጠት ስጋት ሳይሆን እድል ነው፣ መልካም እድል ነው። ምንም የሚያወዛግብ ነገር የለው። የፓርቲ ኢሹ አይደለም፣ የድምጽ ኢሹ አይደለም። ስለዚህ ሚስ ኮንሰፕሽን እንዳይኖር ወይም በተሳሳተ መንገድ መረዳት እንዳይኖር ያስፈልጋል። ነገር ግን በኮማንድ ፖስት እንደ ክልል በኮማንድ ፖስት መቀጠል የለብንም በሁለት ምክንያት። አንደኛው እና የመጀመሪያው ጉዳይ እኛው የራሳችን ሰላምና ደህንነት የማስጠበቅ አቅም ሊኖረን ይገባል። የህዝቦች ሰላም እሴት ማጎልበት ያስፈልጋል። ህዝባችን ሰላም እንዲኖር፣ ግጭትን በራሱ መንገድ እንዲፈታ፣
እየተሸረሸረ ያለውን ባህሉን ጠንክሮ እንዲይዝ ማድረግ ያስፈልጋል። ይሄ ደግሞ መሪ ይፈልጋል። ወጣቶች ሽማግሌዎች እንዲከተሉ በባህሉ መሰረት ለግጭት የሚዳርግ ነገር ውስጥ እንዳይገቡ መምከር፣ ማስተማር ከምሁራኖችም ይፈልጋል፣ ከሚዲያውም ከናንተም ይጠበቃል። ስለዚህ የመጀመሪያው ጉዳይ ለሰላማችን እኛ ብቁ ነን ማለት አለብን። የኛ ሰራዊት የኛ የጸጥታ ኃይሎችም አቅም እንዲፈጥሩ ማድረግ ያስፈልጋል። ለህግና ህግ ተገዥነት እንዲሰሩ መደገፍ ያስፈልጋል። ለብሔራቸው፣ ለሰፈራቸው፣ ለጎሳቸው እንዳይቆሙ የህግ ተገዥነትን ጉዳይ ካላረጋገጠን እኮ ማናችንም ዋስትና የለንም። ዛሬ ጉልበት ያለን ሊመስለን ይችላል፣ አይታወቅም። ሁል ጊዜ መጽናት ያለብን የህግ የበላይነት መስፈን አለበት የሚል። ስለዚህ የጸጥታ መዋቅሩ ህግ በማስከበር ስራ ላይ ጠንክሮ እንዲሰራ ማገዝ፣ መደገፍ ያስፈልጋል። ይሄን ለማድረግ የክልሉ መንግስት እየሰራ ነው። ሚሊሻውን የማጠናከር ስራ እየሰራ ነው። የፖሊስ ኃይሉን እንደገና የማሰልጠን ስልጠና የመስጠት ስራ እየሰራ ነው። ጀምረናል። ልዩ ኃይላችንም አሁን ማነው የኮማንድ ፖስት አባላትም እዚሁ ላይ ነው እያገዙን ያለው። እዚህ ላይ ስልጠናው በመስጠት እያገዙን ነው። ሰራዊቱ ወደ ስልጠና ሲገባ የእነሱንም ስራ በመሸፈን እያገዙን ነው ያሉት። ስለዚህ በፍጥነት ሰራዊታችን ማነው የክልሉ መደበኛ ፖሊስ ጠንክሮ እንዲወጣ ማድረግ፣ ወደ ስራ እንዲገባ ማድረግ ያስፈልጋል። ስለዚህ የራሳችንን ሰላም የህዝባችንንም አቅም ተጠቅመን የኛው መደበኛ ፖሊስ ኃይል ሰራዊት ኃይል ተጠቅመን ሰላማችንን እናሰፍናለን፣ የህግ የበላይነት እንዲረጋገጥ እንሰራለን የሚለውን ማትኮር ያስፈልጋል። ሁለተኛው ኮማንድ ፖስቱ ይሄን ስራ ከሰራና ካገዘን እንዲወጣ እንፈልጋለን። ለዚህ ስራ እንዲያግዘን ነው የምንፈልገው። ሁለተኛው ደግሞ ኮማንድ ፖስት ላይ ያሉ የፌዴራል የጸጥታ ኃይሎች ብዙ ስራ አለባቸው በሀገር ደረጃ። ስለዚህ እነሱም ያለ ስራቸው ነው እዚህ ቁጭ ያሉት። እኛን ለመርዳት ነው እዚህ ያሉት። በጣም ነው የምናመሰግናቸው። በክልሉ መንግስት ስም በራሴም ስም በጣም እናመሰግናቸዋለን። ግን ብዙ ስራ አለባቸው፣ እነሱም ይፈልጋሉ። ስለዚህ አቅማችን ናቸው፣ ለኛ ድጋፍ ናቸው። ህዝበ ውሳኔውም ለማስወሰን የተረጋጋ ክልል ለመኖር የተረጋጋ አካባቢ እንዲኖር የሚያግዙን ናቸው ብሎ ህዝቡ እንዲረዳ ሚዲያዎች መስራት አለባቸው። ገለልተኛ የሆነ አስተሳሰብ ሚዲያው መያዝ አለበት። የሚዲያ ሰዎች ይሄን አትሊስት መያዝ አለባቸው። ስለዚህ እዚህ ላይ ቢሰራበት ጥሩ ይሆናል። በህግ የተያዙ ሰዎች ጉዳይ በህግ መሰረት እየሄደ ስለሆነ እዚህ ላይ ብዙ ማለት አልፈልግም። በጣም እናመሰግናቸዋለን።